Алло, привет, друзья, здравствуйте, все живете в этом мире, у меня все хорошо, благодаря Богу. Надеюсь, у вас тоже все хорошо. Меня зовут Вубишат Амбаси. Сегодня мы начнем изучать русский язык на амарском и русском. Оставайтесь со мной, пожалуйста. Сначала мы начнем с алфавита. Хорошо. Идем дальше по-амарски. ሰላም ጓደኞቼ እንደምን አላችሁ? እንግዲህ አብዛኞቻችሁ ጓደኞቼ ለምን መሰረታዊ የሆነ የራስኛ ቋንቋን አንማማርም ባላችሁኝ መሰረት እንግዲህ ዛሬ መሰረታዊ የሆነውን የራስኛ ቋንቋ መማማር እንጀምራለን ማለት ነው። እንግዲህ አብዛኞቻችሁ እንደምታውቁት ቋንቋን መማር እጅግ ብዙ ጥቅም አለው። እነዚህ በተለይም ደግሞ የአውሮፓ ኤዥያ ቋንቋዎች በአፍሪካ ውስጥ ብዙ ተናጋሪ ያላቸው ስለዚህ ይህን ቋንቋ መማር ለተማሪዎች፣ ለአስተርጓሚዎች ወደ ራሽያ አካባቢ የተለያዩ ጥናቶችን ለማድረግ ለምታስቡ ሰዎች ወደ ራሽያ አካባቢ ለመጓዝ ለምታስቡ ሰዎች እጅግ በጣም ጠቃሚ ነው። ከዚህም ባለፈ እንግዲህ ራሽያ በጣም ዓለም ላይ እንግዲህ በጣም ገና የምትታወቅ ሀገር ነች። በሃይማኖት፣ በታሪክ፣ በፖለቲካ፣ በወታደራዊ የኃይል አሰላለፍ በሌላም እንግዲህ ራሽያ እጅግ ዓለም ላይ ተጽዕኖ ፈጣሪ ሀገር ስለሆነች ይህን ቋንቋ መማር በአንድም በሌላ ብዙ ጥቅም ይኖረዋል። አሁን ላይም የራሽኛ ቋንቋ ወይም ሩስኪ ይዝክ ይሉታል በተባበሩት መንግስታት ድርጅት ውስጥ አራተኛ ስራ ቋንቋ ነው። ይህን ቋንቋ በአግባቡ መማር ከቻለን በቀላሉ እንኳን በማስተርጎም ብዙ ገቢ ማግኘት እንችላለን። ይህን ቋንቋ በተቻለን መጠን እንማማራለን ማለት ነው። እንግዲህ ስለ ራሽኛ ቋንቋ ስናነሳ አሁን ላይ ያለው የዘመናዊ የራሽያ ቋንቋ መስራች አሌክሳንደር ሰርጎቪች ፑሽኪን ይባላል። አያቱ ኢትዮጵያዊ ናቸው። ከዚህም አንጻር ይመስለኛል አብዛኞቹ ሰዎች የራሽኛን ቋንቋ በተለይ የራሽኛ ፊደላት ከአማርኛ ጋር የሚገናኙ ቃላትም አሉ። በተለየ መልኩ ግን የራሽኛ ፊደላት ከአማርኛ ፎኔቲክስ ጋር በጣም ግንኙነት ያላቸው ናቸው። ያው አያቱ ኢትዮጵያዊ ስለሆኑ ከኢትዮጵያ ፊደላት ተቀጥቶ ሊሆን ይችላል የሚሉ መላምቶችም ይሰጣሉ ማለት ነው። እና ኢትዮጵያውያን የራሽኛን ቋንቋ ሲያወሩ ከኢትዮጵያውያኑ ከራሳቸው ፊደል ጋር ፎኔቲክሳቸው ወይም ቅላጼያቸው ስለሚገናኝ ራሽኛን እንደ ኔቲቮች እንደነሱ እንደ ራሻዎች ኢትዮጵያውያን በነጻነት ያወራሉ። በኢትዮጵያውያን አፍ ላይ የራሽኛ ቋንቋ በጣም ይጣፍጣል ማለት ነውና ይህን ቋንቋ ተማሩ። እጅግ ደስ የሚል ቋንቋ ነው ለማለት እወዳለሁ። እንግዲህ ቋንቋው በዋናነት ህጎቹ ትንሽ ተበቅላሉ። እነዚህ በዋናነት ህጎቹን ተነቃልገን ካወቅን ሌላው አክሰንቱ ምናምን ብዙም አያስቸግርም ማለት ነው። ኢዲዮም ዳርሽ እንግዲህ ይህን ቋንቋ በዋናነት ዛሬ የምንጀምረው ቋንቋ መሰረት ከሆነው ከሆሄ ነው። ሩስኪ ይዝክ ወይንም ስለ ራሽያ ቋንቋ ስናነሳ በዋናነት በውስጡ 33 ፊደላት አሉ። እነዚህ ፊደላት ሁለት አይነት አጻጻፍ ነው ያላቸው። ኦልድ እና ሞደርን የሚባሉ ናቸው። ወይንም ደግሞ ታይፕ ራይቲንግ፣ ኮምፒውተር ራይቲንግ ወይንም ፕሪንትድ ፎርማት እና ከርሲቭ ፎርማት የሚባሉ ናቸው። በዋናነት እንግዲህ ለጀማሪዎች ለፎሬነሮች የሚመከረው ይሄ ፕሪንትድ ፎርማት ወይም ታይፕ ራይቲንግ አይነት ያለው ነው። ከርሲቭ ትንሽ ውስብስብ ነው። ግን ኦልድ ጽሁፎችን ከዚህ ቀደም የተጻፉ የራሽኛ ጽሁፎችን ለማንበብ ይሄ ከርሲቭ ስታይሉን ማወቅ ይጠቅማል ይላሉ። በተቻለን መጠን እንግዲህ እውቀታችን ሞር እያደገ ሲመጣ ይሄ የከርሲቭን በደንብ አድርገን ማጥናት ወይንም መማር እንችላለን ማለት ነው። አሁን ፕሪንትድ ፎርማት ባሉት ወይንም ሁለቱን አይተናቸው እንሄዳለን ማለት ነው። ሞር ፎከስ አድርገን የምንማረው ግን ታይፕ ራይቲንግ የፊደል ቅርጽ እንማማራለን ማለት ነው። እንጀምራለን። አ በ ቨ ገ ደ የ ዮ ዠ ዘ ኢ ኢክራትካይ ከ ኤል ኤም ኤን ኦ ፐ ኤር ኤስ ተ ኡ ኤፍ ሀ ጸ እንደ አማርኛው ጸ እንደምንላት ነች። ቸ ሻ ሻ
twierdzy znak, miękki znak, ዩ ያ እንግዲህ በዋናነት እነዚህ ናቸው። እስኪ አሁን ደግሞ ፈጠን ብለን እንበላቸው። አ በ ቨ ገ ደ የ ዮ ዠ ዘ ኢ ኢክራትካይ ከ ኤል ኤም ኤን ኦ ፐ ኤር ኤስ ተ ኡ ኤፍ ሃ ሰ ቼ ሻ ሻ twierdzy znak, miękki znak, ዩ ያ አብዛኞቹ እንግዲህ ከአማርኛ ፎኔቲክስ ጋር በጣም ድምጸታቸው ከአማርኛ ፊደላት ጋር አንድ ናቸው። እነዚህ አ በ ቨ ገ ደ የ ዮ ዠ ዘ ኢ ምናምን እያሉ የሚሄዱት በጣም ይገርማልና ራሽኛውን ቋንቋ መማር በአንድም በሌላ በብዙ ይጠቅማል። ፈረንሳይኛን የመሳሰሉ አረቢክ አብዛኞቹ ሰዎች እነዚህን ቋንቋዎች ይናገራሉ። አውሮፓ፣ ኤዥያ ቋንቋዎች እንደ ራሽኛን የመሳሰሉት ደግሞ በጣም ጠቃሚ ናቸው። ዓለም ላይ ተጽዕኖ እየፈጠሩ ያሉ ሀገራት ናቸው እና የነዚህን ቋንቋ ማወቅ ደግሞ በአንድም በሌላ ስለመጠቅመን እንማማር ለማለት እንወዳለን። በቀጣዩ ክፍል ደግሞ የራሽኛ ፊደላት ባህሪያቸውን በተከታዩ ክፍል እናያለን። እያለን እንግዲህ ራሽኛ ቋንቋን ማውራት እስከምንችል አብረን እንጓዛለን ማለት ነው። ኢንፎርማል ሲሆን ፓካ ፓካ ደህና ሁኑ ወይንም ባይ ባይ እንደማለት ነው። ደስቪዳኒያ ፎርማል መደበኛ ሰዎች የምንጠቀመው ነው። ዳዝ አፍትራ ነገ እንገናኝ አብረን እንበል እስኪ። ፓካ ፓካ ደስቪዳኒያ ዳዝ አፍትራ ፓካ ፓካ